ንዑሰ ክርስቲያን እንተ ሐዋርያት በሃበ እግዚአብሔር። ተመሳሳይ ለምን ተመሳሳይ ሆኖ ምልክቱ ይች ያት ይችኛዋ ይች ከሳቴ ብርሃን ከሳሃን የምትል ከሳቴ ብርሃን የምትለዋን ስለተጠቀመው ከሳቴ ብርሃን። እሺ እንምጣ እዚህ ጋር እንተ ሐዋርያት ከሳቴ ከሳሃን ከሳቴ ብርሃን ይሄው ከሳ ጭረት አለው አብሮ ማለት ነው። ስለዚህ በደንብ ነው የማስረዳችሁ። ቪዲዮውን እስከ መጨረሻው አብራችሁ ቆዩ። እንግዲህ ይሄ በምንደርስበት ሰዓት ክፍል ስንት እንደሆነ ሬዲት ይደረጋል ማለት ነው። ስለዚህ እንደዚህ እየቀደምነ መማራችን አሪፍ ስለሆነ ነው። ስለዚህ እንዴት ነው የምለው? ይሄ ዲያቆኑ ነው የሚለው ግዕዝ ነው፣ በግዕዝ ነው የምንለው። እንዴት ነው የምለው? ለምሳሌ እዚህ ጋር እንግዲህ ምልክት ተምረናል። አጥመቅ የሚል ቀ ማለት አጥመቀ አጥመቀ የሚል። ስለዚህ እንዴት ነው የምለው? ጻኡ ነው ደረቷ ንዑሰ ክርስቲያን ንዑሰ ብሎ ይቀር ነበረ። ግን እንደምታዩት ጭረት አለች አብራ ንዑሰ አጨራረሱ ጫራ። ለምን ጫራ? አብሮ ጭረት ተቀምጣለች። በሌላ ከለር ያደረኳት ማለት ነው። ንዑሰ ክርስቲያን ከሳቴ ብርሃን ማለት ነው። ከሳቴ ብርሃን። እሺ ይሄን ማን ነው የሚለው? ዲያቆኑ። ምን አይነት ዲያቆን ነው የሚለው? ንፍቅ ዲያቆን፣ ስራይ ዲያቆን፣ ድብቅ ዲያቆን የሚባሉ አሉ። ቀዳሲያን 3 ቀዳሲያን ዲያቆን። ከዚያ ውስጥ ስራይ ዲያቆን፣ ሁሌም መስቀል ያዥ ዲያቆን፣ ስራይ ዲያቆን ይባላል። እሱ ነው የሚለው ማለት ነው። ከዚያ ምን ይላል? ተንሶ ሲል እንዴት ነው የሚለው? ለምሳሌ ሾርት ቪዲዮ ላይም ሰርቻለሁ። እንዴት ነው የሚለው? ተንስ ይኸው ጫረ ተንስ ተጫንኩት ተንስ ጸሎት ተመልሼ በደንብ አብራራላችኋለሁ እንዴት እንዳልኩት። እግዚኦ ተሳሃለን ደሳ ደመና ልብሳ በአማን ወልቅዱስ ያልኩት እዚያ ላይ ደመና ልብሳ በአማናው ላይ ማለት ነው። እግዚኦ ጫርኩት ሁለት ተረከረኩና ተሳሃለን አያችሁ። ከዚያ ካህኑ ምን ማለት አለበት? ሰላም ለኩልክሙ ሌላው እንግዲህ ካህኑ እግዚኦ ተሳሃለን ነው የሚለው ህዝቡ ነው። ስለዚህ እንዴት ነው የሚለው? ወይም ሰላ ብሎ ይችን ደረቷን ተጠቅሞ ወይም ይችን ጭረቷን ተጠቅሞ እዚህ ጋርም ተንሱ ላይም እንደዚህ ጭረትና ደረት ተንስ ብሎ ወይም በታችኛው ማለት ነው። ስለዚህ እንዴት ነው የሚለው? ካህኑ ሰላ እንደዚህኛው ነው ራሱ እንደዚህ ሰላ አሁን የማወጣውን ድምጽ እዚህ ጋር ካሉ ምልክቶች ጋር ብታገናኙት በቃ የሆነ ምንድነው ግጥም ያለ ነገር ነው የምትሰሙ። ለምሳሌ እዩት፣ የማወጣውን ድምጽ ከዚህ ጋር አገናኙት። ይኸው ይቺ ጭረቷ ያት ይቻለች ሰላ እዚህ ጋር ደፈውት ላ ያልኩት ድምጽ ደፈውት ማለት ነው። ሰላ ሁለት ጭረት አለው። ያት ሁለት ጭረት ይቺ ሰላ ወይም ሰላ ብሎ መጀመር በደርቷ ይችላል ብያቸዋለሁ። ሰላ ጫርኩት። ከዚያ እዚህ ጋር ከፍና ዝቅ የሚል ደረትና ድፋት አያችሁት? ረከረኩት
መጨረሻ ይጭራል። ግን ደሳ ለኩልክሙ ደሳ የሚል ራሱን የቻለ ምልክት አለ። አሁን ይሄ ሁሉ ጣጣ ባይኖር ባዶውን ዜማ ከያዘ ሰው ማዜም ይችላል ማለት የባዶ ምልክቱ ይሄ ምልክት ብቻ ተቀምጦ ዜማውን መያዝ እንዲያው ይሄ በቂ ነው፣ በተለይ ለምእመናን ማለት ነው። ግን እንዲያው እንደ ምልክቱ እንደዚህ እየዳሰሱ እያዩ በአይን የሚዳሰስ የሚጨበጥ ማለት ነው። እንደዚህ አድርገን እናዚማው ከተባለ እንደዚህ እያንዳንዷ ማለት ነው። ሌላ የምታውቁ ካህናት ሰላም ሲባል ላ ከተባለ አ ተብሎ ነው። በአብዛኛው ድምጻችን መውሰድ ያለበት የምናውጣውን የፊደላትን ቅርጽ ነው። አ ካል ላ ካል አ ል ካል ሉ ካል ኡ ተብሎ ነው የሚዜመው። ይኸው በልምድ እኔም ሳዜም እንደምትሰሙኝ በፊደሉ በሚያወጣው ያንን ድምጹን ተከትዬ ላይሆን ይችላል። ስለዚህ እዚህ ጋር እንምጣ። ምስለመ ደረቷ ምስለመ መንፈስከ ፈስ ሁለት ይረቀረቀ ከዚያ እንምጣ። ይህንንም ማን ነው የሚለው? ስራይ ዲያቆኑ ነው የሚለው ማለት ነው። እንዴት ነው የሚለው? ጸልዩ 30 ጸልዩ በእንተ ሰላመ ብየ አረጋዊ ጸልዩ በእንተ ሰላመ ብየ አረጋዊ አብራ ወደዚህ ተክርስቲያን ይችለኪ ሰላም ለኪ ያት ለኪ ነች። እንግዲህ ይህንን ብዙ ቦታ ስለ ምልክቶች የሰሩት አለ። ስለዚህ አንድ ሰው ይህንን አዚምልኝ ብለው ማዜም ይችላል በአጭሩ አይቶ። ለምን የምልክቱን ዜማ መጀመሪያ ስለ ምልክቶች የሰሩት ቪዲዮ ላይ ይህንን ስለተለማመዳችሁ ማለት ነው። ተክርስቲያን ከዚያ እንግዲህ እዚህ ጋር ነው ይቺ ደረት አላት። አሃቲ ቅድስት ይጭራል ሁለት ማለት ነው። ጉባኤ ይሄ ባይኖር እነዚህ ባይኖሩም ዝም ብለን ጸባጽ ሐጸራ ለባይር ባናቅጽ ብዬ የሰራሁትን ምልክት አጥንታችኋል። በዚያ ብቻ ማዜም ትችላላችሁ። ይሄን ተምረናል። ለምሳሌ በአማነ አብ ቅዱስ የሚለው ላይ ተምራችኋል። ስለዚህ አሃቲ ቅድስት ጉባኤ ጸባጽ ሐጸራ ለባይር ባናቅጽ ማለት ነው። እንተ ሐዋርያት ይኸው እንደዚህኛው ለምን እንደዚህ ሆነ? ከሳቴ ብርሃን ይኸው እንተ ሐዋርያት እንዳይል ጫራ ለምን አብራ ጭራት ተቀምጣለች። እንተ ሐዋርያት ረትይት የምትሉ ዲያቆናት ላይ ሳይሆን ት ላይ ነው። እዚህ ጋር የሆነች ነገር እንትን መቀመጥ አለባት። እዚህ ጋር ያው ሲጽፍ ተሰስቼ ነው። እዚህ ጋር መቀመጥ አለባት ተረስታ ማለት ነው። ስለዚህ ረት እንደዚህ ነገር ማለት ነው። ይችላል ረት ዶት ምልክት ረት እዚህ ጋር ነው። ትንሽ እዚህ ጋር ነው። ረት አጥመቀ እንግዲህ ነው። እዚህ ጋር በደረቷ በሃበ ይኸው ጫርኩት። በሃበ በዚህ ፋንታ በጭረቷ ፋንታ መሰንቆ የሚል መሰ አድርገን አብረን እንዳማራጭ መጠቀም እንችላለን። ኦፕሽናል ስለሆነ ነው ያልተጻፈ። በሃበ እግዚአብሔር ከሳቴ ብርሃን ግን ጨረታ አብራለች። ይሄ እዚህ ጋርም ተመሳሳይ ነው። ስለዚህ አሁን እንግዲህ እንዴት ቀላል መሆኑን ትረዳላችሁ። እንምጣ ለምሳሌ እንደገና እሺ ይሄው ይሄ አጥመቅ ይሄንንና እዚህ ጋር ያለውን አጥመቅ ያለበትን ረተይት ጻው ተመሳሳይ። ለምን ተመሳሳይ ሆነ ዜማው? ምልክቱ ቀ እያልኩ ብዛት በጣም የሰራሁት አለ።
በቲክታክም ፖስት አድርጌዋለሁ በአጋጣሚ ስለ ምልክቶች የሰሩት ላይ ስለምንድን ነው እያወራሁ ያለ? ስለ ግዕዝ ንዑ ንዑ ደረት ንዑሰ ክርስቲያን ያለ ትንሽ ያዝ ቲያን ይች ስላለች ከሰዓቴ ብርሃን ማለት ነው። ከዚያ እዚች ጋር እንምጣ። አሁን ይችን እንዴት ነው ያዜምኳት? አሁን ለህፃናት ለማንኛውም እንደ ወደፊት መማር ለሚፈልግ ሰው ሁሉ ይሄ እንግዲህ አልኩት። በስቲኳ እስኪ ጣቴ እንዳይጋርዳችሁ በዚች ያት በዚች እንግዲህ አሁን የተጠቀምኳት እንትን ይችነች ሾርት ቪዲዮ ጋር አለላችሁ። ይኸው እዚች ጋር ነኝ ተጫንኩ ማለት ነው። ይችን እየተከተላችሁ ይኸው ላይና ታች ስትል እስቲ ቋት ታያታላችሁ። ለጸሎት እዚህ ጋር ነው እየጠቆምኩ ያለ እኔ ምልክቶች ከድምጬ ጋር እንዴት ሄዳሉ የሚለውን ነው እያመለከትኩላችሁ ያለ። ለጸሎት ይችራ አንበረን ለብየ ጸሎት አነበብኩት። ማለት አንበረ አስቀመጠ ከሚል የግዕዝ ቃል የወጣ እንግዲህ ከዚያ አንበር ማለት አስቀምጥ ማለት ነው። አታዚመው ዝም ብለህ እንደ ቁጥር አስቀምጠው ማለት ነው። አሁን ይቺ ደ አለች አጨራርሷ አንበር ይሁን እንጂ ደ አለ ደመና ልብሳ የሚለው ማለት ነው። ደመና ልብሳ የሚለውን ለማመልከት ግን ይሄ ባይኖር ምልክቱ እነዚህን ይዞ ማዜም፣ እነዚህ ነገሮች ባይኖሩ ደግሞ ደመና ልብሳ የሚለውን ዜማውን ብቻ የዚህም በመለማመድ ማዜም ይቻላል። የቅዳሴ እንትን በጣም ቀላለው ግን ሲስተም አለው። ሲስተሙን በእንደዚህ አይነት መንገድ ማወቅ ነው የሚጠበቅባችሁ ማለት ነው። በቃ የሰራሁትን ቪዲዮ ማወቅ መማር የምትፈልጉ ሰዎች አሁንም የምሰራው ቪዲዮ በጣም ጠቃሚ ስለሆነ የደገማችሁ ማየት ነው። ባንዴ መቼም እንዲሁ በአንድ ቪዲዮ ብቻ ይገባናል ብላችሁ እንዳታስቡ ለማለት ነው። እሺ እዚህ ጋር እንምጣ። እግዚኦ አሁን አገናኙት። ሁለት ርክርክ ከዚያ ጭረት ይኸው እግዚኦ። ይሄ የሰማችሁ ድምጽ ማን ነው? የሁለት ርክርኮች እግዚኦ ጫርኩት። ከዚያ ተሳሃ መልሼ ደፎት ተሳሃለን። አይሆንም። ይህንን ሳይሆን እነዚህ ጠፍተው ይሄ ጠፍቶ ደሳ በምትሏ ብቻ ከሆነ ዜማዋን ሚያት ደሳ እንዴት ነው ብዬ ሰርቻለሁ። ዜማው ደመና ልብሳ ከሆነ እግዚኦ ተሳሃለና እንደሆነ ትረዳላችሁ ማለት ነው። ትረዳላችሁ። እሺ እዚህ ጋር ተመሳሳይ ነው። ከዚህኛው ጋር ይህን ብላችሁ ወይም ሰላ ብላችሁ በደረቷ ይቺ ኦፕሽናል ማለት ደረም ማለት ነች። ይቺ በነገራችን ላይ እሺ እንዴት ነው ያልኩት? አሁን ሰላ ተጫንኩት ተብሎ ነው የሚዜም ብያችኋለሁ። ለኩልክሙ ይኸው ደሳዚው ደመና ልብሳ ማለት ነው። እዚህ ተንሱ ጋር እንዳለው ምስለመ አሁን ደረቷን ተጠቅሙ ምስለመ ይሄ እጄ እንዲምለው ነገር ጨርስ ምስለመ ፈስ የሚል ነገር በፍጥነት ነው እንጂ ርክርክ ምስለመ ፈስ ከዚያ ጸልዩ ይኸው 30 ጸልዩ 30 እያልኩ የሰራሁት በእንተ ሰላመ ቢየ አረጋዊ ተክርስቲያን ለኪ ሰላም ለኪ አቲ ቅድስት። እንግዲህ ቅድም በአማና ብያችኋለሁ። አቲ ቅድስት ጉባኤ
ባጽ ሐጸራ ለባሕር ባናቅጽ በማን አብ ቅዱስ ላይ ማለት ነው። እንተ ሐዋርያት ርት ትላይ ነው ብያችኋለሁ። ላይ ሳይሆን ትላይ ነው። ርትይት የሚባል ነገር የለም። ትላይ ነው። ርትይት አጥመቀ ጻው እንዳለው ቀንዋ ምልክቱ ይኸው ቀ እዚህ ጋር ነው። እዚህ ጋር ነው። በሃበ እዚህ ጋር መሰንቆ የምትል እንደ አማራጭ መሰንቆ የምትለዋን ትወስዳለች። ጨረስ በሃበ እግዚአብሔር ከሳቴ ብርሃን ነው አብራ ጭራስ ስላለች። ስለዚህ አሁን ይህን ይዘን እናጠቃለሁ። እስኪ ዝም ብዬ ዜማውን ላጠቃለሁ። ዝም ብዬ ካለ መልእክት እንግዲህ ጸው ንዑሰ ክርስቲያን ተንስ ለጸሎት እግዚኦ ተሳሃለን ሰላ ወይም ሰላ በደረቷ ሰላይ ሰላይ ጭሬ ሳልጭር ሰላ አም ለኩልክሙ ምስለ መንፈስከ ጸልዩ በእንተ ሰላመ ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በሃበ እግዚአብሔር። እሺ ወስብሐት ለእግዚአብሔር።